ልጆቹን ለመበቀል መስጂድ የሰራው አባት አነጋጋሪ ሆነ። በዚህ ባህሪያችሁ ብቻ ጀነት እንደምትገቡ ታውቃላችሁ? የቸገረህ የከፋህ የወጣህ ወረክ ጊዜ ከአላህ ውጭ መፍትሄ የለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ እጅግ በጣም አነጋጋሪ የሆነ መረጃ ነው። አባት ልጆቹን ለመበቀል ሲል መስጂድ ሰርቷል። ሚስጥሩን እስከ መጨረሻው ድረስ የምትከታተሉ ከሆነ የምታውቁ ነው የሚሆነው። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። ዛሬ ጁምዓ ነው አይደል? የውመል ጁምዓን በኔ ላይ ሰላዋት አውርዱብኝ አሉ ረሱል አለይሂ ሰላቱ ወሰላም። አንድ ሰላዋት በሳቸው ላይ ስናወርድ 10 ሰላዋት በእኛ ላይ ይወርዳል። 10 ወንጀላችን ይታበሳል። 10 ደረጃ ከፍ ይላል። አላሁ አክበር። ሰሉ ዐለ ነቢ اللهم صل وسلم على نبينا محمد። የአኽዋን አንድ ሰላዋት ላወረድ ነው 10 ደረጃ 10 ወንጀላችን ከታበሰ በቀን 50 ጊዜ ሰላዋት ብናወርድ የት ደረጃ እንደርሳለን ወንድሞች? አላህ እዚህ ዱንያ ላይ ማየት ያልታደልነው ፊታቸውን በጀነት ያሳይ። አላህ በጀነት ያሳይ። ወላሂ የረሱሉን ፍቅር በልባችን አላህ ያስገባል። አላህ ያስገባል ወንድሞች። አሚን። አላሁመ ሰሊ ወሰሊም ወባሪክ አላ ሙሐመድ ወአላ አሊ ሰይዲና ሙሐመድ። ዛሬ ቀኑ ጁምዓ ነበረ። በሰላዋት እንዳሳለፋችሁ ተስፋ አደርጋለሁ። እንዴት ነበር የጁምዓ ሰላት? የሰገዳችሁ የት ሀገር ሰገዳችሁ የሚለውን ኮሜንት ላይ ብታሰፍሩልን ደስ ይለኛል። ጁምዓ ላይ ሰላዋት ማብዛት እጅግ በጣም የተወደደ ነው። ነገር ግን ጁምዓ ላይ ብቻ ሳይሆን በማንኛውም ቀን ሰላዋት ማውረድ እንግዲህ ከጭንቀት ያስወጣና እንዲሁም ሪዝቃችንን እንዲሰፋ ትልቅ ሰበብ ይሆነናልና ሰላዋት ዚክር ማብዛት እንግዲህ አንርሳ ላለሁኝ። የነብዩ ሰለላሁ ዐለይሂ ወሰለም ጎረቤት ያደርጋል። ጁምዓ ነው እንደተለመደው ሁሌ ሱረቱል ካህፍን ትቀራለህ። እርግጠኛ ነኝ ይሄንን ሱራ እንድንቀራ ከተፈለገበት ምክንያቶች ውስጥ አንዱ ከዚህ በኋላም ነግረህ አስተምሮ ነው። يلا نستمتع። ኢማጂን ዊዝ ሚ ሁለት ሰዎች ነበሩ። አላህ ለአንዱ ሀብት ሰጥቶት ቆንጆ ሀዲቃ፣ ወንዝ፣ ጸጋ በጸጋ አደረገው። ሁለተኛው ደግሞ ኖርማል ሰው ነው። ይሄ ሀብታሙ እዚህኛው ላይ መንጠባረር ጀመረ። ገንዘብና ዝና ሲመጣ وكان له ثمر فقال لصاحبه وهو يحاور أنا أكثر منك مالا وأعز نفرا أنا يكو كانت بلي بزو جنزبنا وداجوش يالو سوني ودخل جنته وهو ظالم لنفسه قال ما أظن أن تبيد هذه أبدا اندوم إيه هبت لزلالم يالك قلبي يالاسب جلس مفكرون تا يا زود ولتن يسويه تو الله انفرا أكفرت بالذي خلقك من تراب ثم من نطفة ثم سواك رجلا كافر كزيام كفتوت أبتا كزيام سو بادرجه جيتا تكداله يلوال لا حول ولا قوة إلا بالله أنت بجذب كراسبتات شارجة بالتاينم الله كانت يتشال عندما يستطيع منالو يلوال كذا لا عزيزي بدا تفتر يا هلو ሲፎክርበት የነበረው ሀብት አላህ እንዳልነበር አደረገው። ሰውየውን በጠፋውም ሀብት ውስጥ እየሄደ ጸጸት በተሞላበት ድምጽ ያ ለይተኒ ለም ኡሽሪክ ቢረቢ አሐዳ ወይ ጸጸቴ በጌታዬ አንድም ባላጋራው። አልኹላሳ አዚዚ በርግጥም ትምህርት እንድትወስድ ነው። ባለጸጋ ነው ማለት አላህ ወዶታል ማለት አይደለም። ፈተና ላይ ከሆነ ደግሞ ግዴታ አላህ ተቆጥቶበታል ማለት አይደለም። the story is saying አለኝ በምትለው ነገር ላይ ሳይሆን በሰጠህ ጌታ ተማመን። ለዛሬ እቺን ያዛት። ቪዲዮን ሼር ማድረግ እንዳረሳ ዘወዳላል ኸይሪ ከፋይሊ ሱብሃንአላህ። እጅግ በጣም ያማረ አቀራረብ ነው ወንድማችን። እንግዲህ ሱረቱል ካህፍን ከዛ ላይ የወሰደው ታሪክ እጅግ በጣም በሚገርም ሁኔታ ነው ለኛ ያቀረበልና አላህ ይጨምርለት። እንግዲህ በየጁምዓው ሱረቱል ካህፍ አብስተን እንድንቀራ ይወደዳል፣ ይፈልጋል። ከዛ ውስጥ ደግሞ አንዱ ታሪክ ይህ ነውና አላህ ሱብሓነሁ ወተዓላ ሁል ጊዜ ጁምዓ ይህንን እንድናስታውሰው ለምን ፈለገ የሚል ጥያቄ ወደ አእምሯችን ይመጣል አይደል? እንግዲህ አንድ ባለጸጋ ነበረ። አላህ ሱብሓነሁ ወተዓላ ጸጋውን ያዋለበት፣ ነገር ግን አላህ ላይ አመፀ። ከኔ በላይ ማን አለ አለ። አላህ ሱብሓነሁ ወተዓላ ማን እንደሆነ አሳየው ማለት ነውና አላህ ሪዝቁን ከከፈተልን አልሐምዱሊላህ ብለን አላህን ልናመሰግንበት ይገባል እንጂ እሱን ልናምጽበት አይገባም። እንዲሁም ደግሞ ሪዝቅ ካጣን ልንታገስ፣ ሰበር ልናደርግ፣ አላህ ላይ ልንወክል ያመጣዋል ኢንሻአላህ ልንል ይገባል እንጂ መሰበር እንደሌለብን። ይቺ ዱንያ ይሄ የገንዘብ የማሳደጃ ሀገር እንዳልሆነች ማሳያም ጭምር ነው ብዬ አስባለሁ። በዚህ ባህሪያችሁ ብቻ ጀነት እንደምትገቡ ታውቃላችሁ? ባህሪው ምን መሰላችሁ? ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ልባቸው ልክ እንደ ወፍ አይነት ልብ ያላቸው ሰዎች ጀነት ይገባሉ አሉ። ኢማሙ ነወዊ ይህንን ሐዲስ ሸርሕ ሲያደርጉት እንዲህ ይላሉ፣ አይ ረቂቀል ቀልብ ልባቸው በጣም ንጹህ የሆኑ ሰዎች ናቸው ይላል። ልባቸው ላይ ምንም ምቀኝነት የሌለባቸው፣ በትንሽ ነገር የሚደሰቱ፣ ለይኑነ ሐይኑነ ቀሪቡነ ሚነናስ ለሰዎች በጣም ቀለል ያላችሁ ሰዎች ከሆናችሁ፣ ሰዎች ሲቀርባችሁ ቶሎ የምትቀርቡ አይነት ሰዎች ከሆናችሁ የጀነት ሰዎች ባህሪን ያላችሁ ማለት ነው። አላህም ሱብሓነሁ ወተዓላ እንዲህ ይላል፣ ኢላ መን አተላህ ቢቀልቢን ሰሊም ልቡን ንጹህ አድርጎ የመጣ ነው ነጃ የሚወጣ ይላል አላህ ሱብሓነሁ ወተዓላ።
አላህ ሱብሓነሁ ወተዓላ ሙሳን ለነብይነት ሲመርጠው እንዲህ አለ ቃለ ረቢ ሽራህ ሊ ሰድሪ ያ አላህ ልቤን ንጹህ አድርግልኝ አለ። ምክንያቱም ይሄ ዲናችን ከልብ ጋር የተያያዘ ነው ማለት ነው። አሁን ላይ ያለነው አብዛኞቻችን ዳዕዋችንን ብንመለከት አኽላቅ የጎደለውን ዳዕዋ እያደረግን ነው እና ይሄን ያማረ ሃይማኖት በአቡ ጃህል ባህሪ ዳዕዋ ማድረግ የለብንም ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን ይላሉ? በሙእሚን ልብ እኮ መጥፎ ስነ ምግባርና ስስታምነት በሙእሚን ልብ አይገኝም ይላሉ። እና አንድ ሰው ስነ ምግባር ከሌለው ኢማኑ ላይ ችግር አለ ማለት ነው። እና አኽላቃችንን እናሳምር ለማለት ነው። ወሰላም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጣፋጭ የሆነ መልእክት ወላሂ ለአዚም በጣም አሁን ላይ በቃ እጅግ በጣም እየተስተዋለ ያለ ችግር ይሄ ይመስለኛል። አሁን ላይ ኢልም አይደለም ዕውቀት አይደለም የጠፋው። አሁን ላይ በጣም እየጠፋ ያለው በቃ ባህሪ የስነ ምግባር ጉድለት ነው። እስልምናችንን የምንሰብክበት መንገድ እስልምናችንን የምናስተዋውቅበት መንገድ ለአንድ ሰው ዳዕዋ የምናደርግበት መንገድ እጅግ በጣም ከስነ ምግባር ያፈነገጠ ነውና ይሄ ልክ አይደለም ብዬ አስባለሁ። እኛ ሙስሊም እስከሆንን ድረስ ቀለል ያለ ሰውን ቶሎ የምንግባባ እንዲሁም ደግሞ ሌላኛው ሰው ጥሩ ቦታ ላይ አይደለም ብለን ካሰብን እጅግ በጣም በአማረ ቋንቋ ጥሩ በሆነ ለዛ ያንን ሰውዬ ዳዕዋ ልናደርግለት ይገባል እንጂ ከስነ ምግባር ይወጣ መሆን የለብንም። በተለይ አሁን ደግሞ ከሰሞኑን እጅግ በጣም የሚያሳዝን ነገር በቲክቶክ በዩቲዩብ በፌስቡክ ወላሂ እየተመለከትኩኝ ይገኛለሁ። ባለፈውን ቪዲዮ ላይ ሰርቼ ነበር። በቃ እኛ ሙስሊሞች ስንባላ እንዴት እንደሚያስጠላብን አልገባችሁም? ወላሂ ለአዚም ለሁለት ጎራ ተከፍለን በቃ አንዱ በቃ ከአንዳንድ አይነት ሙስሊም ከእስልምና ውጭ ያለ ሰው ይሻለኛል ይላል። ያኛውም ደግሞ ይመጣና አንተ ጭራሽ ሙስሊም አይደለም ከእስልምና ወጥተሃል ይላል። በጣም በቃ ወላሂ የሚያስጠላ የሚደባብሩ ነገሮች በኮሜንት በቃ የሚሰቀጥጥ ማለት የሌላ እምነት ተከታይ ያንን ነገር ሲመለከተው ምን ይለናል ብዬ ወላሂ አፍራለሁ። ሺም ይዘኛል። ነን ሙስሊም የሆኑ ሰዎች እኛ እርስ በርስ እንደዚህ ስንባላ ሲያዩን ወደ እስልምና እኮ አንጋብዝም። ወላሂ እንደው ወደ እስልምና ለመምጣት እያሰቡ ካሉ እንኳን እንደው ዞር የሚያደርግ ነው የሚመስለኝ እንደው አላህ ሱብሓነሁ ወተዓላ ሂዳያን ልባቸው ላይ ካላደረገ በስተቀርና እባካችሁ ይቅርብ እንደዛ አይነት ነገር። ሁሉን ነገር በስነ ምግባር ቢሆን ጥሩ ነው ብዬ አስባለሁ። የቸገረህ የከፋህ የወጣህ ወረክ ጊዜ ከአላህ ውጭ መፍትሄ የለውም። አላህ የሌለበት ህይወት አድካሚ ነው ወዳጆች፣ ወላሂ አድካሚ። አላህ የሌለበት ህይወት የማይፈታ ጥያቄው ብዛቱ። አንዳንድ ጉዳዮች ከአቅም በላይ ሲሆኑ አላህ እኮ አለ ትላለህ፣ አልሐምዱሊላህ ረቢል ዓለሚን ትላለህ፣ ትተወዋለህ። አላህ በራሱ መንገድ ያስተካክለዋል። በራሱ መንገድ አላህ ወላሂ አላህን የያዘ መቼም አያፍርም። በህይወታችን ላይ ከባባድ ጉዳዮች ይገጥሙናል። አንዳንዴ እነዚህን ጉዳዮች ወላሂ ወደ አላህ እናስጠጋቸው። ሲከፋን ሊሆን ይችላል፣ ሲደብረን ሊሆን ይችላል። በጣም በቃ ይሄ ያለመቻል ስሜት ሲሰማን ወደ አላህ ሱጁድ እናድርግና እናልቅስበት፣ ለአላህ እንንገረው፣ አላህ ላይ እንደገፍ። ወላሂ ያ ነገር ከጊዜ በኋላ ተስተካክሎ እናየዋለን። በዛችሁ ቅጽበት ደግሞ ልባችን ሲጠገን ይሰማናል። ለአላህ ነው አንብተን የነገር ነው። ለሰው ልጅ አንብተን አልቅሰን ስንነግረውስ በዛችሁ ቅጽበት የማነስ አይነት ስሜት ይሰማናል። ለአላህ ሱብሓነሁ ወተዓላ አልቅሰን ከነገር ነው ግን የሆነ በቃ አላህ ጉዳዩን እዛው ያስተካከለው አይነት ስሜት ነው ቢሰማንና ማስተካከሉም አይቀርም። ሁሉንም ጉዳያችን ያስከፋን ያሳዘነን የተከፋንበት ጉዳይ ሊሆን ያስጨነቀን ጉዳይ ለአላህ እንንገረው። አላህ ሱብሓነሁ ወተዓላ ሁሉን ነገር የሚያስተካክል ጌታ ነው። አሁንም ወስዳችሁ ቪዲዮ እጅግ በጣም አነጋጋሪ የሆነ ቪዲዮ ነው። ይህ ቪዲዮ እንግዲህ አንድ አባት ልጆቹን ለመበቀል ሲል መስጂድ ሰራ። እስቲ ቪዲዮ እንመልከት፣ ከዛ የራሳችንን ሀሳብ አስተያየት እንሰጥበታለን። ልጆቹን ለመበቀል መስጂድ የሰራው አባት አነጋጋሪ ሆነ። የ91 ዓመቱ ቱርካዊ አባት ልጆቹ የሚጠብቁትን ውርስ በመሸጥ መስጂድ መስራቱን ብዙዎችን አስገርሟል። በቱርክ ግዛት አክሳራይ ውስጥ ነዋሪ የሆኑት የበርካታ ልጆች ያሏቸው አባት አዛውንት በእርጅና ዘመናቸው ከልጆቻቸው ትኩረት በመነፈጋቸው እንዳዘኑ ተናግረዋል። የ91 ዓመቱ አዛውንት ሐጂ አህመድ ኩሳ ልጆቻቸውን ባልጠበቁት መንገድ ለመበቀልና የማይረሱትን ትምህርት ለማስተማር ይህንን ውሳኔ መወሰናቸውን ለሀገሬው ሚዲያ ተናግረዋል። ሐጂ አህመድ ኩሳ በአዛውንትነት እድሜ ልጆቼ እንደሚሰባሰቡ ተስፋ አድርጌ ነበር፣ ነገር ግን ብቻዬን ተውኝ፣ ስለሆነም ከሞትኩ በኋላ ሊወስዱ የሚጠብቁትን ውርስ ከመንፈግ ውጪ ሌላ አማራጭ አልነበረኝም ብለዋል። አዛውንቱ ለአካባቢው ፕሬስ በሰጡት መግለጫ በራሳቸው ወጪ መስጂድ ለመገንባት ንብረቶቹን ሁሉ በመሸጥ እስካሁን ድረስ ለመስጂዱ ግንባታ የመጀመሪያው ምዕራፍ 5 ሚሊዮን የቱርክ ሊራ አውጥተዋል። የመስጂዱን ቀሪ ግንባታና ማስዋብ ለመጨረስም ተጨማሪ 3 ሚሊዮን ሊራ እንደሚያወጡ ተናግረዋል። የቱርካዊውን አዛውንት ተግባር የሰሙ በርካታ ሰዎች የአዛውንቱን ውሳኔ መደገፋቸውን በመግለጽ የአባታቸውን ሀቅ በአግባቡ ያልተወጡ ልጆቹንም አውግዘዋል። ትክክለኛ ውሳኔ የወሰኑት ትክክለኛ ውሳኔ።
እንግዲህ አስቡት አባታቸው በህይወት እያለ እንኳን ችላ ካሉት ዞር ብሎ ማያዩት ከሆነ ማይንከባከቡት ከሆነ የሱን ሐቅ የማይጠብቁ ከሆነ አባትየው ካለፉ በኋላ ደግሞ ከነጭራሹ ነው ዞር ብሎ ማያዩት ማለት ነው። እንኳን ዱዓ ሊያደርጉለት ይቀርና ማለት ነው። እንግዲህ አባታችን ሊሆን ይችላል እንግዲህ የቤተሰብ አካላት በሞት ስናጣቸው ሰደቃ በማውጣት ሊሆን ይችላል ዱዓ በማድረግ እንግዲህ ለነሱ የሚጠቅሙ ነገሮችን ማድረግ እንችላለን። እነዚህ ልጆች ግን በህይወት እያሉ እንኳን አባታቸውን ዞር ብለው አላዩም። ስለዚህ አባትየው የሚገርም ውሳኔ ነው የወሰኑት። ሰደቀቱል ጃሪያ ነው አድርገው የሄዱት። ከሞቱ በኋላ እንኳን በተሰገደበት ቁጥር ሐሰናቱ ወደ እሳቸው ይሄዳልና ትክክለኛ ውሳኔ ነው የወሰኑት። አስቡት ባለቀ ሰዓት እንዲቀልባቸው ሲሰበር በልጃቸው ኢማጂን ልጆች ይጠየቃሉ። ለምን የወላጅ ሐቅ አልጠበቃችሁም ተብሎ መጠየቃቸው አይቀርምና ስለዚህ ባካችሁ ይህንን ቪዲዮ የምትመለከቱ ሰዎች የወላጆቻችን ሐቅ እንጠብቅ፣ የቤተሰቦቻችን ሐቅ እንጠብቅ፣ የሚስታችንን ሐቅ እንጠብቅ። በእኛ አካባቢ ያሉ ሰዎችን በአጠቃላይ ሐቃቸውን መጠበቅ አለብን ብዬ አስባለሁ። ምክንያቱም የሰው ሐቅ የሰው ሐቅ ነው። አላህን ካስከፋን አላህን እጃችንን ዘርግተን አላህ እንደው ማረን ካለው አላህ ይምረናል። መሐሪ የሆነ ጌታ ነው። የሰው ሐቅ ግን የሰው ሐቅ ነው። እዛ የቂያም ቀን ነው የምንተሳሰበው አፉ እስካላለን ድረስ ማለት ነውና ከወላጅ ሐቅ እጅግ በጣም መጠንቀቅ አለብን ብዬ አስባለሁ። አላህ ይጠብቀን። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።